አትሞክር። አዎ አትሞክር ማለት ለምን? ምን እያረክ ነው ልጄ? እንዲህ አይነኩሉ እንዴት ዋልክ? ደህና። መኪና ያልነሳ ብላይ ለማስነሳት እየሞከርኩ ነበር። አትሞክር። ተው አትሞክር። ማለት ለምን? አትነሳልህማ። ለማትነሳልህ ነገር ለምን ትለፋለህ? ብተው ይሻላል። ባትሞክር ይሻልሃል። ለምንድን ነው የማይነሳ አይነኩሉ? የማይነሳውማ ፑንቲናው ስለተበላሸ ነዋ። ይሄንን ከድምፁ ማወቅ ነበረብህ። አዎ አይነሳልህም። እኔ እኮ ነዳጅ ሞልቻለሁ ለምን አይነሳም ብዬ እያሰብኩ ነበር። ለካ ይሄም አለ። አይ ልጄ፣ መኪና እኮ እንዳይነሳ የሚያደርገው የነዳጅ አለመኖር ብቻ አይደለም፣ ሌላም ብልሽት ሊገጥመው ይችላል። ስለዚህ የፑንቲና መበላሸት ወይም ደግሞ መቃጠል መኪና እንዳይነሳ ሊያደርገው ይችላል። ይሄንን ማወቅ አለብህ። አዎ ይኸውልህ ልጄ፣ ሊነሳልህ የማይችልን መኪና ለማስነሳት መታገል ሳይሆን መኪና ሊነሳበት ያልቻለውን ችግር ለማወቅ መሞከር ነው ትክክለኛው መሞከር። ያለ አግባብ ዝም ብለህ መታገልህ ሌላ ችግር ትፈጥራለህ እንጂ መፍትሄን አታመጣም። ይሄንን ብታደርግ ጥሩ ነው። አየህ አይደለ ለምን አልነሳም እንዳለ። አይገርምም? አይነኩሉ ጠቁሯል በጣም። መጀመሪያም ይሄን ለማወቅ ነበር መሞከር የነበረብህ። አዎ ልጄ፣ ለማንኛውም ሌላም ጊዜ አልነሳ ካለ ለምን አልነሳ እንዳለች ለማወቅ ሞክር እንጂ እንዲሁ ብትታገል የባሰ ሌላ ብልሽት ነው የምትፈጥረው። ይኸውልህ ልጄ፣ መሞከርና መጽናት ካለብህ በትክክለኛው ነገር ላይ ይሁን እንጂ እንዲሁ ያለ አግባብ አታድርገው። አንዳንድ ነገሮች አሉ እንዲሁ ብትሞክር ሊሆኑም አይችሉ። ስለዚህ እነዚህን እንዲሁ መታገል ሳይሆን ቆም ብሎ ሌላ መፍትሄ እንዳላቸው ማሰብና መመርመር ነው እንዲስተካከሉ የሚያደርጋቸው። መሞከር ማለት የማይሆንን ነገር መታገል ማለት አይደለም፣ ለመፍትሄ መዘጋጀት ነው እንጂ። ይህንን አድርግ ልጄ።